ነኝ ቀረሁኝ ወመጨረሻዬን ንጋቷ ከልካይ ውቤ በረሃ ላይ በርካቶች ሊያዩዋትና ሊያዳምጧት የሚፈልጓት ወፍ ነበረች። ንጋት ሲማልድ ዝማሬዋ የሚናፈቅ ወፍ፣ ዛሬ አይተዋት ነገን ዓመት የምታሳክል ተናፋቂ የሶሪት ወፍ። በተለይ በ1940ዎቹና 50ዎቹ የአራዳው የንጋት ኮከብ እርሷ ነበረች። ጥበብ አራዳ ላይ በአካለ ሥጋ የተገለጠች ያህል የአዲስ አበባ ሕዝብ ከያቅጣጫው አራዳ ይተማል። በመልክ የተገለጠችውን ጥበብ ሊያይ አጀብና አጃይብ የማያጣትን አራዳ ለይቶ ሊደመም ኪነት የሸተተ ሁሉ ከአራዳም ውቤ በረሃ ላይ ተቃጥሮ ይገናኛል። በውቤ በረሃም መደዳውን እጅ ለእጅ ተያይዘው የቆሙ የሚመስሉ ተአምረኛ ጠጅ ቤቶች አሉ። የሚያሰክረው ግን ጠጁ ሳይሆን ከጠጅ ቤቶቹ ውስጥ የሚፈልቀው የሙዚቃ ትርኢት ነው። እኛ ቤቶች እንደዋዛ ጠጅ ቤቶች ተብለው የሚታለፉ አይደሉም። በተለይ ከዚያች መንደር ውስጥ ብቅ ስላሉ ድምፃውያን የሕይወት ታሪክ መተረክ የጀመሩ እንደሆን ወገብ ይዘው ስለኛስ የሚሉ ናቸው። ከዝነኞቹ እኩል ዝናላቸው። ታዲያ ከነዚህ የአራዳ ጠጅ ቤቶች ውስጥ ሙዚቃን የምታንቆረቆር ንጋቷ ከልካይ የተሰኘች ባለ ድምፅ አለች። ዝነኛም ተወዳጅም ናት። እርሷ ስትዘፍን ለመስማት ብሎ ብርሌውን የሚጨብጥ ብዙ ነው። ከክራርና ከመሰንቆ ጋር ስትውረገረግ ለመመልከት ተቃጥሮና ናፍቆ የሚመጣም አለ። ያቺ ባለ ክራሯ ሜሪ አርምዴ እንኳን ከቤት የተላከችበትን ዘንግታ በመጋረጃው ተደብቃ የምትመለከተው ንጋቷ ከልካይን ነው። እርሷን እየተመለከተች ልክ እንደ እሷ ለመሆን ትመኝ ነበር። እዚያ አራዳ መንደር ውስጥ ብቻውን ተጽፎ ብቻውን የሚነበብ ታሪክ የለም። ንጋቷ አራዳ ውስጥ ሙዚቃን ለክታ የምትጫወት ዝነኛ ነበረች። በዚሁ ጊዜ በማሲንቆ አጨዋወቱ ከሚደነቀው ፈረደ ሞላ ጋር ተገናኙ። ከማሲንቆና እንጉርጉሮ ውህደት አልፈው በትዳር ተጣመሩ። የንጋቷ ከልካይ አንድ ብቸኛ ልጅንም ወለዱ። አቶ ፍቅር ነው ሆይ አስታማቸው እንጂ ግደልን አሉ ሆይ። በዘመኗ የውበት ቁንጮ ነበረች። ውበቷ ሺዎችን ያማለለ የሚያስደነግጥ ደምግባት የሚያሳሳ ልጅነት የነበራት ውብ ገና በልጅነቷ ማንጎራጎር የሚቀናት ደመግቡ ኮረዳ የልጅነት የጥበብ ጥሪ እያንደረደረ ወስዶ አገር ፍቅር ቲያትር አደረሳት። እሷ አገር ፍቅር ስትገባ ትወናና ሴቶች አይተዋወቁም ነበር። በየቲያትር ቤቱ መድረክ ወንዶች ሴት ሆነው ይተውናሉ። እነ ተስፋዬ ሳህሉ የሴቶችን ገጸ ባህሪ ያስመስለው ለመተወን ይጥራሉ። አዲሷ የቲያትር ቤቱ ባልደረባ ይህንን ስታይ ነጠላዋን ከትከሻዋ አውርዳ ወገቧን አስራ መድረክ ላይ ወጣችና ወንዶች እየተመለከቷት ተወነች። ባልደረቦቿም ተመልካቾቹም ስለ ጉብዝናዋ አጨበጨቡላት። በአገር ፍቅር ቲያትር ትወናን በቋሚነት መስራት ጀመረች። እሷ ግን ልቧ ዘፈኑ ላይ ነበር። ክራሯን አንስታ ታንጎራጉርም ጀመር። ሙዚቃዋን አንጎራጉሯም የመጀመሪያዋ ሴት ድምፃዊት ለመባል በቃች። ንጋቷ ከልካይ የተወለደችው ጥቅምት 12 ቀን 1890 ዓመተ ምህረት ነበር። በልጅነቷ በየሰርጉና በየድግሱ ላይ ትዘፍን ነበር። ይች ልጅ አደገች። እንግዲህ ምን እንጠብቃለን ያሉ ቤተሰቦቿ ገና በ13 ዓመቷ ለባል ሰጧት። ትዳሯ ፈጽሞ አልተመቻትም ነበር። እንደምንም አምልጣ የትውልድ ቀይዋን ለቃ አዲስ አበባ ገባች። አራዳ ላይ እህቷ ነበረችና ወደ እርሷ መራች። የሕይወት እንጀራዋን አራዳን አየች። በሆዷ ታንጎራጉር ያዘች። ቀስ እያለች እንጉርጉሯ ከሆዷ አልፎ በአንደበቷ የሚወጣ ጀመር። አንድ ቀን ወደ ንጋቷ እህት ቤት የመጣችው ዘመዷ የንጋቷን ሁኔታ ስትመለከት አዝና ወደ ራሷ ቤት ወስዳ ትምህርቷን አስጀመረቻት። ሴትየዋ አዝማሪ ነበረችና እንጉርጉሮ ለምትወደው ንጋቷ የተመቸች ነበረች። ዘመዷ ሙዚቃን አላመደቻት። ንጋቷም ከከተማዋ ዘፋፈን ጋር ለመላመድ ጊዜ አልወሰደባትም። ስለ ድምጿ ውበት አራዳ ላይ በሰፊው ይወራላት ጀመር። ምን አራዳ ብቻ ሰተት ብላ
ከቤተ መንግሥትም ገባች። የአቶ ፍቅር ነው ሆይ አስታማቸው እንጂ ግደልን አሉ ሆይ። ንግሥት ዘውዲቱ ከቤተ መንግሥታቸው ውስጥ ሆነው ሙዚቃን መስማት በጣም ይወዱ ነበር። በተለይ ከአባታቸው ከአጼ ምኒልክ ሞት በኋላ ሐዘናቸውን ለመርሳት ሙዚቃን ሙጥኝ ብለው ነበር። በተለይ ንጋቷ ከልካይ ስታንጎራጉር መስማት አጥብቀው ይፈልጉ ነበር። እንጉርጉሮ መስማት ፈልገውም ሆነ ለእንግዶች ድግስ አዘጋጅተው ንጋቷ ከልካይ ከነክራሯ አትቀርም። ትመጣና የናፈቁትን ቀጭን ድምጿን ታንቆረቁረዋለች። ከመጠን በላይ በሚወዷቸው አባታቸው ሞት ብቸኝነቱ ይጠናባቸው ነበርና በንጋቷ እንጉርጉሮ ሐዘናቸውን ለመርሳት ይሞክሩ ነበር። ቆይታቸውን ፈጽመው ንጋቷን ሲሸኟት ሁልጊዜም ሽልማት አላት። ታዲያ ሁልጊዜ ከቤተ መንግሥት እየመጣች ንግሥቲቱን ማስለቀሱን ያልወደዱት ሹማምንት ይህን ተግባሯን እንድታቆም ንጋቷን ገሰጿት። እንዲያውም አልመጣም፣ አዝማሪ የመጣለትን ነው እንጂ ታዞ ሲዘፍን ልክ አይመጣም ብላ በቀጣዩ ጊዜ ሳትመጣ ቀረች። ብዙ ጠብቀው አለመምጣቷ ግራ የገባቸው ንግሥት ዘውዲቱ ነገሩን የሰሙለት ሹማምንቱን ሄደው ንጋቷን እንዲያመጡላቸው አዘዙ። ንጋቷ ዳግም ተመልሳ እንጉርጉሯን በቅኔ እያፈሰሰች አንጀታቸውን ታርሰው ቀጠለች። የኔ ቤት ደጋ ነው ከነፋሻው ላይ፣ ያንተ ቤት ቆላ ነው ከሙቀቱ ላይ፣ የበረደው ይምጣ ማለትህ ነው ወይ? ንጋቷና አገር ፍቅር ቲያትር ቤት ተጋምዷቸው የነፍስ ያህል ነው። አገር ፍቅር ቲያትር ቤት ከሚል ስም ውስጥ ስሟ ነፍስ ይዘራል። ስሟን ከስያሜው ጋር የጻፉ ስውር ፊደላቶች ይነበባሉ። በ1950ዎቹ መጨረሻ አገር ፍቅር ቲያትር ቤት ደጃፍ የሚነፍሰው ንፋስ ከስጋ አልፎ ውስጥን የሚጋረፍ ነበር። ከውጭ የነበረው የፖለቲካ ትኩሳት እንዳለ ሆኖ ከቲያትር ቤት ውስጥ የነበረው የአስተዳደር ሥርዓት በሠራተኞች ዘንድ በጥያቄ ምልክት የተጥለቀለቀ ነበር። ከኪስ ረሃብ ጀምሮ በርከት ያሉ ጥያቄዎች ቢኖሩም ለንጋቷ ከልካይ ግን የሐሳብ ነፃነቱ ከጥበብ ጋር ከመጨፍለቁ በላይ የሚቆጠቁጥ ነገር አልነበራትም። ይሁንና ምሬቱ ገንፍሎ አመፁ ያየለው አብዛኛው ባለሙያ ለምን የራሳችንን አገር ፍቅር አንገነባም የሚል አይነት ንፋስም ውስጡን ይነፍስ ጀመር። ገና ያኔ መሰረቱ ሲጣል ከጥቂቶች ጋር ሆና የደከመችበትንና ስንት ያየችበትን ሀገር ፍቅር ትቶ አዲስ ሀገር ፍቅር ማቆሙ ለንጋቷ የሚመስልና የሚዋጥ ሐሳብ አይደለም። ፍላጎቷ የሚደማበትን ቦታ አክማ የማዳን ቢሆንም ነገሮች የተገላቢጦሽ ፈረጠጡና እርሷንም አሽቀነጠራት። አመፀኛ ተብላ ከምትወደው ሥራና ሀገር ፍቅር ተባረረች። ሁኔታው ቅስሟን ቢሰብረውም ንጋቷ ከሀገር ፍቅር ቲያትር ቤት ወጥታ በቀጥታ ሄደችው ወደ እርሻ ሥራ ነበር። ከወዲያ ከተገፋችበት ሀገር ፍቅር ቲያትር ቤት ውስጥ የነበረው ነገር ከሮ በአንድ ጀንበር 50 ያህል ሠራተኞች ተባረሩና የንጋቷን ዕጣ ፋንታ ተጋቱ። እሳቱን በቤንዚን እንደማጥፋት ሆነና አመፁ ከዓመታት በኋላ የ1966ቱን አብዮት አንድ አካል ሆነ። ንጋቷ ከልካይ በድምፁ ያንቆረቆረቻቸው ዜማዎች ሁሉ ባዳመጣት አድማጭ ልብ ውስጥ የቀሩ ጣፋጭ ትዝታዎች ሆነዋል። ደርባባ ደርባባ እንዳለችውም እርሷም ደርባቢት ነበረች። ሙዚቃዎቿ በጆሮ ሲገቡ ፍቅር ፍቅር የሚጫወቱ ፍቅርን የሚሽቱ ናቸው። እርሷ ግን እኔ ስለ ሀገር እንጂ ስለ ፍቅር አልዘፈንኩም ትል ነበር። ምክንያቱም ሰሙን ፍቅር ወርቁን ሀገር አድርጋ ነበር የምትዘፍነው። ሰውነቷ እንዲያው ሰውነቷ እያለች ሰውነቷ አመመኝ ደከመኝ ተሳነኝ ቀረሁኝ ዋ መጨረሻዬን እጠብቃለሁኝ። አመመኝ ደከመኝ ተሳነኝ ቀረሁኝ ዋ መጨረሻዬን። የእርሷ መጨረሻ ትልቅ ነበር። ላበረከተችው ታላቅነት የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት አጎናጽፏታል። ሁሉን ሰርታ ሁሉንም አልፋ ሰውነቷን ለድካም ሰውነቷን ላፈር መስጠቷ አልቀረም። ስትሸሸው ከኖረችው ሞት ጋር ተፋጠጠች። በሥጋዋ ዕድሜን ጠግባ ብቻ ሳይሆን ነፍስያዋም እንዳይቆጫት ሆና
ሩጫዋን ፈጸመች። አቶ ፍቅር ነህ ሆይ አስታማቸው እንጂ ግደልን አሉ ሆይ